ሰላም እንዴት ናችሁ? ውድ የእግር ኳስ አፍቃሪያን ወይም ሁሉም የኢትዮጵያ ሕዝብ ሰላም ነው፣ እንዴት ናችሁ? በቅድሚያ እንኳን ለ1447ኛው የኢድ አል ፈጥር በዓል በሰላም አደረሳችሁ እያልኩኝ ከዚህ በመቀጠል በሁለት ሰዎች ላይ ሀሳብ ለመስጠት ነው። አንደኛው የማንቸስተር ዩናይትድ ደጋፊ ልበለው እንጂ የማንቸስተር ዩናይትድ ደጋፊ የሆነው አሉላ ፍሬውና ያው ተመሳሳይ የሚያነሱ ደጋፊ ሆኖ አሞድር አሊ በእነሱ ላይ ሀሳብ ለመስጠት ፈልጌ ነው። በነገራችን ላይ ጉንፋን ይዞኝ እንግዲህ በጣም ከባድ የሆነ ጉንፋን ነው የያዘኝና ቪዲዮ በዲክላን ራይስ እና በብሩኖ ፈርናንዴዝ ጉዳይ ላይ ሀሳብ በጣም ሲሰጡና ዲክላን ራይስ ለማጥላላት ሲሞክሩ አይቼ ሀሳብ ለመስጠት ያክል ነው የመጣሁት። በመጀመሪያ ደረጃ እነዚህ ሁለት ተጫዋቾች ብሩኖ ፈርናንዴዝ እና ዲክላን ራይስ ቦታቸውም ተመሳሳይም አይደሉም፣ የሚወዳደሩም ተጫዋች አይደሉም። ዲክላን ራይስ አርሰናል 8 ቁጥር ቦታ ላይ ሰው ስለሌለ እንደ ተጨማሪ ነው እዛ ጋር የሚጫወተው እንጂ ትክክለኛ ቦታው 6 ቁጥር ላይ ነው። ብሩኖ ፈርናንዴዝ ማለት 10 ቁጥር እየተጫወተ ያለ ተጫዋች ነው። ስለዚህ በምንም አይነት ተአምር እነሱን ልናወዳደር አንችልም። በጣም የገረመኝ ነገር ደግሞ የአሞድር አሊ ድንቁርና የገረመኝ በነገራችን ላይ ልጁ ከዛም በፊት የሆነ የሚሰጠው ሀሳብ እኔ አይመቸኝም። ምክንያቱም ብዙ ጊዜ እየሰጠ ያለው የሆነ ማይሆን ሀሳብ ነው የሚሰጠው፣ ወይም እሱ የሚደግፈው ቲም ካልሆነ ነገር ጋር። አሁን ሰሞኑም በአርሰናል ደጋፊ ላይ የሰጠው ሀሳብ በጣም እሱ የሚመጠን የሚደብር ሀሳብ ነው የሰጠው። ቁጥሮች ብሩኖ 16 ጎል አስቆጠረ እንደዚህ ያደረገ ብሎ ሲያወራ አንድ ዲፌንሲቭ ሚድፊልደር እንዴት ነው ከ10 ቁጥር ተጫዋች ጋር በጎል ደረጃ ሊወዳደር የሚችለው? እሺ ለምሳሌ ብሩኖ ፈርናንዴዝ ዲፌንስ ሚድፊልደር አይደለም እና ያቋረጣቸው ኳሶችና የተከላከለውን ዲክላን ራይስ የተከላከለውን ኳስ ከብሩኖ ፈርናንዴዝ ጋር መወዳደር አለበት የለበትም? ምክንያቱም ቦታቸውም የዲክላን ራይስ እዛ ጋር ኳሶች ማቋረጥ ቡድኑ ሚዛኑን ጠብቆ እንዲጫወት በማድረግ በኩል እነዛ ነገሮች የዲክላን ራይስ ስራ ነው። ብሩኖ ፈርናንዴዝ ለአጥቂዎች ኳስ ማድረስ እና ጎል ማስቆጠር ነው የሱ ስራ ነው። ምክንያቱም ስራውም ስለሆነ እዛ ጋር 10 ቁጥር ቦታ ላይ ስለሚገኝ ቦታውም ላይ ትክክለኛም ሰው ስለሆነ ብሩኖ 10 ቁጥር ተጫዋች ነው፣ የሚጋብዘውም ጎል ማስቆጠርና ነው። ግን ዲክላን ራይስ እዛ ጋር ጎል ካስቆጠረ ቦነስ ነው፣ እንደኔ ማለት ነው፣ እንደ ቦነስ ነው የሚቆጠረው። ምክንያቱም ዲፌንስ ከጎል ጋር የሚገናኝበት ምክንያት የለም። ምናልባት በርቀት እንደዛም ሆኖ ዲክላን ራይስ ጥሩ ቁጥር አለው ጥሩ ቁጥር አለው ማለት ያ ማለት ከብሩኖ ፈርናንዴዝ ያን ያህል ባይደርስም ያን ያክልም ደግሞ ልዩነት የላቸውም። ብሩኖ ፈርናንዴዝ ፔናልቲ መቺ ነው። አብዛኞቹ ጎሎቹ የመጡት ከፔናልቲ ነው። ያ መታየት አለበት። እኔ ብሩኖ ፈርናንዴዝ ማለት ምርጥ ተጫዋች ነው። በጣም በዚህ ሰዓት በተለይ ካሪክ ማንቸስተር ዩናይትድን ከያዘ ጀምሮ ብሩኖ ፈርናንዴዝ በጣም ልዩነት ፈጣሪ ተጫዋች ነው። ግን ያ ማለት ከዲክላን ራይስ ግን ይወዳደራል ማለት አይደለም። ዲክላን ራይስ ማለት አርሰናል ከገባ ጀምሮ በወጥ ብቃት ኮንሲስታንሲውን ጠብቆ እስከ ዛሬ ድረስ ያለ ተጫዋች ነው። ብሩኖ ግን ካሪክ ከመጣ በኋላ ነው ጥሩ የሆነው። ማለት ከዛም በፊት ጥሩ ነው፣ ግን የተሻለ አፈጻጸም ያመጣው ከካሪክ መምጣት በኋላ ነው። ስለዚህ እንደውም ራሳቸው አሞድር አሊ ራሱ ብሩኖ ፈርናንዴዝ ይውጣ፣ ብሩኖ ፈርናንዴዝ የሚገዛን ሰው ባለውለታችን ነው እያለ ነበረ። ዛሬ ተመልሶ ዲክላን ራይስ እንደዚህ ነው። ሌላው አንድ ቲም የአመቱ ምርጥ ተጫዋች ለመባል ወይም ባሎንዶር እጩ ለመሆን ግዴታ ዋንጫዎች ሊያጅቡት ይገባል። ስለዚህ ያ ማለት ምንድን ነው? እያንዳንዱ ውጤቶች እያንዳንዱ ስራዎች ከተጫዋቹ ጋር የሚመዘነው ማለት የሰራውን ስራ ስኬት ጋር ሊመዘን ይገባልና ዲክላን ራይስ አሁን እኔ አሉላ ምን ሲል ነው የሰማሁት? ራይስ ዋንጫ በላም አልበላም የጨዋታው የአመቱ ምርጥ ተጫዋች ለብሩኖ ፈርናንዴዝ። ይሄ በጣም ራስ ወዳድና ኳስ አለማወቅ ነው። በነገራችን ላይ እኔ ይሄ ልጅ ጋዜጠኝነት እንዴት እንደገባም እንዴት ተምሮም እንደገባ ለእኔ ጥያቄ ነው የሚሆንብኝ። እንዴት የኳስ እውቀቱ እንዴት እንዳጠረው እኔ ግልጽ አይደለም። ከጋዜጠኝነት ማይጠበቅ የሆነ ሚዛናዊ ያልሆነ ዝም ብሎ በስሜት የሚደግፍ እንደዚህ አይነት ጋዜጠኛ እኔ አይቼ አላውቅም። እና ቢያንስ ከሱ ጋር ያሉት አጠገቦቹ ያሉት ጋዜጠኞች አይተዋል። መበሻሸቅ ሌላ ጉዳይ ነው በራሱ። እነዚህ ቲክቶክ ከፍቶ ለመበሻሸቅ ቢሞክር ግን የሚያወራው ነገር ወይ አያምር፣ የሚሰራው ነገር የሚያስጠላ፣ እያንዳንዱ ሰዓት ስሜታዊነት በስሜት የሚያይ ነገሮች የሚረዳበት መንገድ ቀሽም የሆነ ስለዚህ ያ ነገር እሱ ሲጀምር አይመቸኝም። ግን ያ አሞድር አንደኛ ትንተና ላይ በጣም ደካማ ነው። ምክንያቱም ቁጥሮች ከዲክላን ራይስ እና ከብሩኖ ማሳየት አልነበረበትም። ሲቀጥል ደግሞ እያንዳንዱ ስራዎች ዲክላን ራይስ ምን አለ? ለአርሰናል ዋነኛው ተጫዋች አይደለም፣ እንደውም ማጋሌስ እና ራያ ናቸው ምናምን ብሎ ሲያወራ በጣም ነው የገረመኝ ልጁ።
የዲክላን ራይስ ክሬዲትን ለማሳጣት በዚህ ልክ መውረድ አይጠበቅበትም። ዲክላን ራይስ ማለት ለአርሰናል የጀርባ አጥንት ነው። አርሰናል በጣም ብዙ ጊዜ በዘንድሮ ዓመተ ምህረት እንትን ሚዛኑን ጠብቆ በጣም አሪፍ ሆኖ እየሄደ ነው። ያ ማለት ዲክላን ራይስ ስላለ ብቻ ነው። አርሰናል እኮ ጋብሪኤል ማጋሌሽ ተጎድቶ ተጫውቶ አይተነዋል። ዲክላን ራይስ ግን ቢጎዳ አርሰናል እመኑኝ ነው የምላችሁ ከእያንዳንዱ ዋንጫ በአንድ ሳምንት ውስጥ ይወጣል። ሜዳ የሚሸፍንበት መንገድ፣ የሚጫወትበት መንገድ ልጁ ለየት ይላል። አይደለም አሉላውና አሙድር ሁሉም የሚያጨበጭብለት ሰው ነው ዲክላን ራይስ። በነገራችን ላይ ቻምፒዮንስ ሊግና ፕሪሚየር ሊግ ከበላ ዲክላን ራይስ የባሎን ዶር እጩ የሚሆን ተጫዋች ነው። የሚወዳደር አይደለም። ያ ማለት ግን ብሩኖ ፈርናንዴዝ መጥፎ ነው ማለት አይደለም። በጣም ምርጥ ክሊኒካል የሆነ በጣም የሚያምር አጫወት የሚጫወት በጣም ጎሎች ላይ አይምር የሆነ ከአጥቂዎች ጋር ማይተናነስ እንትናል። አሲስት ምርጥ ነው ልጁ፣ ምርጥ ነገሮች ይልቃል። ግን ይሄ ሁሉ በጣም በተለይ ፐርፌክት የሆነው ካሪክ ከመጣ በኋላ የመጀመሪያው ማንቼ ላይ እሱ ጥሩ ቢሆንም ትንሽ የመድከም ቡድኖቹ መሀል ላይ ይበለጥ ነበር። አሁንም እኔ በነገራችን ላይ የምነግራችሁ ነገር ብሩኖ ፈርናንዴዝ ምርጥ ነው፣ ግን ከኳስ ጋር ልጁ ሚድፊልደር እሱ ይበለጣል፣ ብዙ ጊዜ ይበለጣል። ግን እሱ ኳስ ሲያገኝ ጥሩ ውጤታማ ያደርጋል እንጂ ከሱ ጋር ብዙ ተጫዋቾች መሀል ላይ ይፈልጋል። ዲክላን ራይስ ግን ማንም ኖረ አልኖረ ብቻውን ቡድን ይዞ መውጣት የሚችል ሰው ነው። ስለዚህ ልዩነታቸው እዚህ ጋር ነው። ብሩኖ ኳስ ሲያገኝ ወደ ውጤት ይቀይራል፣ አሲስት ያደርጋል። ከዛ ውጭ ግን ብሩኖ ፈርናንዴዝ ኳስ ቲም ሚዛናዊ ያደርጋል ወይ ምናምን የሚለው አያስማማም። አብዛኞቹ ፔናልቲ ናቸው ሲጀምር። ስለዚህ ይሄ ነው ምለው። ግን አሞዲር በተደጋጋሚ የምሰራውን ቪዲዮ በጣም ያስጠላ ደግሞ የሆነ ሁሉም ሰው ማይችል ብለህ አታስብ። አንተ እንደውም ምንም አይነት እውቀት የለህም። በነገራችን ላይ በኳስ ደረጃ ምንም አይነት እውቀት የለህም። ፎሎወሮች እንዴት እንደሚከተሉ አላውቅም። ከዛ ውጪ ግን አንተ የምትሳደብበት ወይም ቪዲዮ የምሰራበትን ለይተህ ከዛ በኋላ እውቀቱ ኖሮክ የዛን ነገር የተጫዋቾቹ ኳሊቲ ለይተህ ስለ ተጫዋቾቹ ወይም አንድ ሰው ተቃራኒ ከሆነ በሀሳብ መሞገት እንደዚህ ነው ብለህ ማሳመን ከቻልክ ማሳመን ነው። ወይም ብሩኖ ከዲክላን ራይስ የሚሻልበትና ዲክላን ራይስ ከብሩኖ የሚሻልበት ነገር ዘርዝረህ ከዚህ አንጻር ብሩኖ ይበልጣል ነው እንጂ እንደዚህ አንተ ያልከውን ስላልሆነ ግዴታ የአንድ ሰው ፈንገስ ነው ምናምን ብለህ እየተሳደብክ መቀጠል የለብህም ነው ምለው። ምናልባት ሼር ኮፒ ሊንክ አድርጋችሁ አድርሱለት ለዚህ ሰው። አሉላም በተመሳሳይ ተረጋግተህ የጋዜጠኝነት ሙያ አክብር፣ እኛም እናከብርልሃለን እልሃለሁ። መልካም ቆይታ እላችኋለሁ። እንግዲህ ጋይስ ሼር ኮፒ ሊንክ አድርጋችሁ አድርሱላቸው ለነዚህ እላለሁ። መልካም ቀን